ሰሞኑን ሲነግረኝ ነበረ። አዲስ አበባ ዝም ብሎ አንድ ሰው በቃ ዝም ብሎ ሲገኝ በቃ ቤት ተሰብሮ ሲገባ ትል እየገነፈለበት ተገኘ። በቃ ዝም ብሎ ማለት በቃ ለካ እንደምንሞት የገባኝ አሁን ነው አለኝ አንድ ሰው። ያየ ሰው እንደዚህ አሁን ያየ ሰው ማለት በአራተኛው ቀን ድረስ ትሉ ከቤት አለቅ ብለው ማለት አለቅ። ሰዎች ተጸይፈው በፔስታል ቋጥረው እየጎተቱ ወደ መቃብር ሲወስዱ ዘመድ ደግሞ የለው በፔስታል ተደው መንገድ እየተጎተተ ይህ የነገሌ ልጅ ብትሉት ሁላችንም እንተላለን፣ በቃ እንሸታለን፣ እንለወጣለን፣ እንሞታለን፣ እንፈሰብሳለን። አስጸያፊዎች ነን። በተቀበርን በሶስተኛው ቀን መቃብራችን ሰው ያሳልፍ። እንደዚህ ነው። በእኛ ልባምነት ግን እንደዚህ ያለውን ስንመጥ ከነገሌ ነው የምትጋባ ከነገሌ ነው ብለን መልክ ስናወጣ መስፈርት ስንቀምር እንላለን። የእግዚአብሔር ልባምነት ግን ቅድስና ነው ያህል በሰው ልባምነት እሱን ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን።